እንደምን አለ? ደህና ነህ? ሰላም ነው? እንዴት ነህ? አለ ምን ላግዝ ብትል ከህመም አንስቶ በቃ መቼም ይሄን ብዬ መናገር አልችልም። በጣም ችግርተኛ ነው ያለው። እንደተቸገርኩ ነው ያለው። እንደታሰርኩ ነው ያለው። ምን አለ ጊዜው እግርህን ከታሰርክ? 11 ዓመቴ ነው። ቤትህን ማየት እንችላለን? አዎ ገብታችሁ ማለት። የት ነው? ይሄ ነው። ሰላም ለዚህ ቤት። ምን ናቸው እሳቸው? እናቴ ናት። ያንተ እናት ናቸው? 5 ደቂቃ ብቻ እዚሁ ትጠብቀኛለህ? ዕቃ ይዤ ልምጣ። እሺ ደስ ብሏል? አዎ ደስ ብሏል። አይዞን። እሺ የኔት አንቺ ባለቤቱ ነሻል? በቃ አይዟችሁ። አንዳንድ ጊዜ በእንደዚህ አይነት ሰዓት ላይ ከናንተ ጋር ግቢ ውስጥ ዞር እያለ ጊዜ ያሳልፍ። እኔም በየጊዜው እየመጣሁ እከታተላለሁ። የኔ ወንድም ፈጣሪ ጨርሶ ይማርህ። እንደምን ቆያችሁ የቻናሌ ቤተሰቦች? ዛሬም እንደተለመደው በአዲስ ጉዳዮች መጥቻለሁ። እስከ መጨረሻው ድረስ ቪዲዮ በማየት አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ዛሬ በመልካምነታቸው በብዙዎች ዘንድ የታወቁ 2 ወጣቶችን ይዤላችሁ ቀርቤያለሁ። ስለነሱም የተሰሙ አዲስ መረጃዎችን አጋራችኋለሁ። የመጀመሪያው እንግዲህ ወንድማችን ማስተር አብነት ከበደ ሲሆን ይህ ወጣት ዘር፣ ብሔር፣ ቀለም ሳይለይ በሀገራችን ክልሎች እየዞረ የታመሙትን፣ የተራቡትን፣ ሰው የሌላቸውን፣ ወደ ጎዳና የወጡትን፣ ሰው የረሳቸውን እንዲሁም የተጣሉትን ከትቢያ ያነሳና እንዲሁም ለየት ያለ ፍቅር በመስጠት አጥቧቸው፣ አብልቷቸው፣ አልብሷቸው በማሳመር ይታወቃል። ማስተር አብነት ያልደረሰበት የክልል የለም። በቅርቡ እንኳን በጎፋ ዞን በገዜ ጎፋ ወረዳ በኬንቾ ሻቻ ጎዚዲ ቀበሌ በተከሰተው የመሬት ናዳ ከማንም በፊት ቀድሞ በቦታው በመገኘት የመጣውን መከራ ደረቱን ሰጥቶ ሲቀበል ነበር። ምን ይሄ ብቻ! በዚህ ወጣት ምክንያት በርካቶች እንባቸው ታብሷል። ብዙ እናቶች፣ ህፃናት፣ አረጋውያን እንዲሁም አቅመ ደካሞች ህይወታቸው ተለውጧል። ይህ በእንዲህ እንዳለ ዛሬ ላይ ማስተር አብነት ደክሟል። ሰው ነውና ደግሞ ታሟል። ከአገራችን አልፎ በውጭ ሀገር ሳይቀር መልካምነቱ የሚታወቅለት ይህ ወጣት ዛሬ ላይ በጠና ታሟል። ለኢትዮጵያ ህዝብም እንዲህ የሚል መልእክት አስተላልፏል። በእኔ ስም ምንም ገንዘብ አሰብስቡ፣ ይልቁን የኢትዮጵያ እናቶች በጸሎት አግዙኝ በማለት መልእክቱን አስቀምጧል። ሁላችሁም በየሃይማኖታችሁ ጸሎት አድርጉልኝ በማለት መልእክት አስቀምጧል። ማስተር አብነት ከበደ በኢትዮጵያ ውስጥ ባለው ሆስፒታል ሕክምና ሲያደርግ ቆይቶ አሁን ላይ ለተሻለ ሕክምና ወደ ውጭ ሀገር ተልኮ ሕክምናውን እየተከታተለ እንደሚገኝ ይታወቃል። ስለሆነም የዚህ ቻናል ቤተሰቦች ለወንድማችን እንጸልይለት አደራ እላችኋለሁ። ሁላችንም በየሃይማኖታችን ለወንድማችን እንድንጸልይለት አደራ እላችኋለሁ። ቡና እያፈሉ ነው? አዎ እጠጣለሁ። እጠጣለሁ። ይስጡኝ የኔ እናት። እሺ ወይ እቺ ቡና ነች? አዎ ቡና ነው። ቁርስ ምን አለ ታዲያ? እኔ እናት የለም ባዶውን እኮ የሚጠጣ ባዶ ሊጠጡበት? አዎ። በምን ልርዶት? ምን ላግዞት? ምንድነው የሚቸግሮት? ግብስ ችግሪ ነው።
ምግብ ችግር ነው፣ ቤት ችግር ነው፣ ሁላችሁም ችግር ነው። ሚተኛ ልብስ የለም፣ ሚተኛ ምግብ የለም። ባዶ እኔና ስቤ ብቻ ነው። በመንገድ እያለፍንም ስለሆነ ብዙ ገንዘብ አልያዝንም። እሺ ይሄንን ገንዘብ ያዙ። እሺ አሜን። አላስሪ ኢታንቲሎጉት አሜን። አጋንቲሎጉት አሜን። አፕታንቲሎጉት ይሄኛው ነው መማይ ይሄው ላይ አዊን ሚዶዱ ሀዊሮ ሪሾነ ሀባማኖ ነንዶ ከንቀጣን ማቲ አሜን። አሜን። ከክቹ ኢታም አትዋልተንቀጤ ቆረበፉሻ አታሜተንቀጤ ጦፋምባ እሺ አይች እኔ እናተሽ ያብሪ በቆለላ ኢቶታ ኢታምሮ ቡና ጠላ ጠጋም አይዞኔና መጋኒቱኒ አሜን። መጋኒቱ እሺ አያ ሌላኛው ወጣት ደግሞ ከቅርብ ጊዜ ወዲህ ሶሻል ሚዲያን በዋናነት ቲክቶክን ስለተቆጣጠረው ስለ አዶናይ ኃይለ ሚካኤል ነው። ከሰሞኑ መልካም ዜና ተሰምቷል። ወጣት አዶናይ ከቅርብ ጊዜ ወዲህ በቲክቶክ የሚለቃቸው በአነቃቂ ቪዲዮዎች በብዙዎች ዘንድ ተወዳጅነትን ያተረፈ ወጣት ነው። አዶናይ መልካምነቱ ተነግሮ የማያልቅለት ቅን ወጣት ነው። በስሩም በርካታ ልጆችን ሰብስቦ እያሳደገም ይገኛል። ለምሳሌ እነ ድቻ ቦይስ ነፃነትንና ብዙ ድጋፍ የሚያስፈልጋቸውን ህፃናትን በስሩ ሰብስቦ እያሳደገና መንገድ እያሳየ መሆኑ ይታወቃል። በሰሞኑ እንኳን አይሾስፒድ የተባለ አሜሪካዊ ዩቱበር ኢትዮጵያን ለመጎብኘት በመጣበት ጊዜ አይሾስፒድን በመልክ የሚመስለውን ወጣት ሳሚን ከአይሾስፒድ ጋር በማገናኘት ያደረገው ጥረት ቀላል የሚባል አይደለም። ይህንንና መሰል ተግባሩን በማየት ለማመስገን ያክል የተለያዩ ድርጅቶች ማለትም ብሩክ ሪል ስቴት እና ፖፑላር ኤሌክትሮኒክስ ከመንግስት ባለስልጣናት ጋር በመተባበር የቤት ስጦታ ሊያበረክቱለት ወስነዋል። ይህ መልካም ተግባር ነው። ከዚህ ወጣት የምንማረው መልካምነት በራሱ ጊዜ መልሶ እንደሚከፍል አውቀን ሁሌም ለሰዎች መልካም ማድረግ እንዳለብን ነው። ለዛሬ ያሰናዳሁት መረጃ ይህንን ይመስላል። በቀጣይ አዲስ መረጃ ይዤ ስለሚቀርብ ቻናሉን ሳብስክራይብ በማድረግ ቤተሰብ ይሁኑ። ደህና ቆዩ። So he loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Yeah! Let's go. I really appreciate you representing me in Ethiopia. I don't know why. Bro, who your dad? Who your dad? Who's your dad? Where your dad at? Who your mom? Bro, hey, I'm about to show you a picture of my dad and let me know how you... It's okay, look. I'm gonna give you a chance, okay, bro? I'm gonna give you a chance. So I'll take a picture, bro. Yes. Oh, I trust you too. Come on, look right here. Let's go. Yeah. Yo, can I join, guys? One more. Can I? Just a picture.